ሁለተኛው ጥያቄ ትብብርም ተገልጿል። ከማንኛውም ድርጅት ጋር በተመሳሳይ ዓላማ ካላቸው አደረጃጀቶች ጋር አብረን እንሰራለን። ዱፕሊኬት ለማድረግም አይደለም ዓላማው በተባለው መሰረት አገር ውስጥ ካሉት ጋር ትብብር ታደርጋላችሁ ወይ? ማለትም ኢትዮጵያ ውስጥ ካሉት በተለይ ከፖለቲካ ፓርቲዎች ጋር በትብብር ተሰራላችሁ ወይ የሚል ነው። ሁለተኛው የመጨረሻው ቅድም አቶ ልደቱ ማብራሪያ ሲሰጥ የመጀመሪያው ዙር ላይ ይሄ መንግስት በድንገት በሆነ ጊዜ ላይ ሊወድቅ ይችላል፣ ለዚህ ዝግጅት ያስፈልጋል፣ ከሱ ውስጥ ደግሞ አንዱ አደረጃጀት ያስፈልጋል የሚል የሰማው ስለመሰለኝ ነውና ብዙዎቹ ይሄንን አሁን ይፋ ያደረጋችሁትን ኤግዜኪቲቭ ኮሚቴ ወይም የስራ አስፈጻሚ ኮሚቴን ገቨርንመንት ኢን ኤግዛይል እያሉ ነው አስተያየት የሚሰጡት፣ ወይም ትይዩ መንግስት ትይዩ ካቢኔ እያሉ ነው እየጠሩ ያሉትና ምናልባት ይሄ የብልጽግና መንግስት ወይም አገዛዝ ቢወርቅ በድንገት ቢፈረካክስ ይሄኛው ያንን ሚና ተክቶ ይሰራል ወይ ነው። እነዚህ ሶስት ጥያቄዎች አሉኝ። እሱ ላይ መመለስ ትችላላችሁ። እሺ እዚህ ላይ ቅድሚያ ልስጥና ከእናንተ ውስጥ ለመናገር ከስራ አስፈጻሚ ውስጥ ለመናገር የሚፈልግ ካለ መጀመሪያ ለመናገር ከፈለገ አይደለም እኔም ራሴ ልጀምር። እዚህ ውስጥ በብዙ ቦታ እንዳለው ማንዴት አለው ላልከው የህዝባዊ ጉዳይን ለማነሳሳት ማን ማንዴት ለማን ሰጥቶ ያውቃልና ነው እዚህ ጋር ብቻ የሚጠየቀው። ውጭ ሀገር ያሉት ሌላ ቦታ ያሉት እምቢ የሚሉት በውክልና ነው፣ በዛ ነው። ማን ለማን ይሰጣል በዚህ ጉዳይ ነው? ለማንኛውም አብሮነትን ወይም ሌሎቹም ለመርዳት ነው እንጂ እዚህ ሆነን እኛ ባለማንዴቶች ነን ለማለት አይደለም። ጥያቄው እንደዛ ነገር ከሆነ የማንዴት ጉዳይ የለም። ህዝባዊ እሱ ነው ጥያቄው። ፕሮፌሰር ከፊት ሆናችሁ ህዝባዊ እምቢተኝነትን ትመራላችሁ ወይ የሚለው ነበር ጥያቄ። ለማስተባበር፣ ለማቀናጀት፣ ሀሳብን ለማፍለቅ፣ የሀሳብን እና ለመፍጠር እንሰራለን ነው አላማው። በጽሁፉም ላይ ያለው ይሄንን ነው የሚለው እንጂ የማንዴት ፍለጋ አንሄድም። ኃላፊነታችንን ግን ለመወጣት ዝግጁ ነን። እዚህ ውስጥ ያለነው ሁላችንን ኃላፊነት አለብን። ፈቃደኝነት የመጣ ነው። ኃላፊነትን ለመወጣት በህዝባችን ላይ የተጫነን ሸክም ለማንሳት የምንችለውን ሁሉ አስተዋጽኦ ለማድረግ እንሄዳለን። የማንዴት ጉዳይ ያለ የለም። ትብብር ከሀገር ውስጥ ታደርጋላችሁ። ሀገር ውስጥ ያሉበትን ሁኔታ ስለምታውቁ በዚህ ላይ እናደርጋለን፣ እንደዚህ አይነት ግንኙነት አለን ለማለት አስፈላጊም አይደለም። ነገር ግን አሁን እንዳልኩት እዚህ ውጭ ሀገር ሆነን እኛ መሪዎች እንሆንበታለን የሚል ግብዝነትም የለብንም። መሪዎቹም ሀገር ቤት ውስጥ ያሉት ናቸው። ተጋፋጮቹ ሀገር ቤት ውስጥ ያሉ ናቸው። አሁን ሶስተኛ ለጠየቅከው ጉዳይ ደግሞ አማራጭ ሊሆኑ የሚችሉትም ሀገር ቤት ውስጥ ያሉት ናቸው። ለነሱ ድምፅ ለመሆን፣ ለነሱ ለመርዳት፣ ለነሱ እገዛ ለማድረግ ካልሆነ በስተቀር እዚህ ውጭ ሀገር ሆነን ነው እኛ አማራጭ ኃይል የምንሆነው ወይም ፓርላማ የምንሆነው ወይም የመንግስት ስልጣን የምንመስለው። ለነገሩ ለኢትዮጵያ ያስፈልጋል፣ ሌላ አማራጭ መኖሩ ያስፈልጋል። ግን እኛ አይደለንም ነው። ሶስቱን የመለስኩልህ ይመስለኛል በእኔ በኩል ያለውን። ምናልባትም እስካሁን ድረስ ቅድም ልደቱ አስታውሶኛል፣ ምክትል ሰብሳቢም አለን። መቅደስ አንቺን የሚመለከት ነው የሚመስለው ጉዳዩ። እንዲያውም የጀንዚ ጉዳይ ከተነሳ። እሺ፣ አመሰግናለሁ ፕሮፌሰር። ፕሮፌሰር ካለው ላይ ትንሽ ነገር ብቻ መጨመር ነው የምፈልገው። እንደተባለው በማንዴት ሳይሆን እዛ ሀገር ቤት ያለውን ፕሮብለም ለመረዳት መቼስ በቃ ሰው መሆን አንደኛ፣ ከዚያ ኢትዮጵያዊ መሆን በቂ ነው። ፋይናሊ እኛ ፎከስ አድርገን እየሰራን ያለነው የስልጣን ተገዳዳሪ ለመሆን ሳይሆን ማናችንን የሚመለከተን አደሴም ታይም ደግሞ እየታለፈበት ያለው ነገር ላይ አትሊስት እኛ ባለን ፕላትፎርም ሀገር ቤት ያሉትን ሰዎች ብቻቸውን እንዳልሆኑ ቢከዝ ነገርየው የሲስተም ስለሆነ እነሱ ያሉበት ሁኔታ ደግሞ ግልጽ ነው። ኤቭሪ ነገር ሴንሰር የሚደረግ መናገር አትችልም የሚባል ኢቨን ላይክ ካለው ጠቅላላ ምን ክፉ ነገር መሀል ላይ ምን ማድረግ እንችላለን በሚል የተሰባሰበ ምናልባት መግለጫውን በትክክል ከሰማን ወይም በቢቱን ላይን ማንበብ ከቻልን ኢንቴንሽኑ ስልጣንን ለመያዝ እና የስልጣን ተገዳዳሪ
ምናልባት ወንድሜ ሞገስ ሜንሽን ያደረገው ቲዩ ካቢኔ የመሆን ፍላጎት ነበር። ነገር ግን ይሄ የሚመጣው ለውጥ ለመሆን ኔሰሰሪ ስትራክቸር መሆን አለበት። እዛ ላይ የሚሰሩ ሰዎችን በሀሳብም በሚያስፈልግ ነገርም ሰፖርት ለማድረግ የሚንግ የሆነ ብሉት ነው። ምናልባትም የጀንዚ ነገር ስለተነሳ ሜጆሪቲ ሀገራችን ውስጥ ያለው ወጣት ነው። ወጣቱ ደግሞ ምን ላይ እንዳለ እናውቃለን። የደረሰ ያለው ፕሮብለም ተጠቂ ነው። አንደኛ ሁሉንም የኛ አላማ ምንድነው ዳይሬክሽን ማስያዝ ተቻለ። አዲስን ታይም ደግሞ በሚያስፈልግ ነገር ደግሞ ሰፖርት ነው። ስለዚህ እንደው ጠቅለል ለማድረግ ትይዩ ሆኖ የመፎካከርና ምናልባት ያኛው ስላይድ ቢያደርግ እኛ ደግሞ ሄደን መፎካከር ነጥቡን ያማላል። አመሰግናለሁ። መልካም፣ በጣም አመሰግናለሁ። ሙሉጌታ፣ አቶ ሙሉጌታ እስካሁን ዝም ብለሃል፣ ድምጽ ይሰማል። ፕሮፌሰር እስኬል በጣም አመሰግናለሁ ለሰጠኝ እድል። ቅድም ወንድሜ መስፍን ካቆመበት ብነሳ ደስ ይለኛል። ከ5 ዓመት በፊት የኢትዮጵያን ሕዝብ ከትግራይ ሕዝብ ጋር ስርዓቱ እንዴት አይነት ግጭት ፈጥሮ በተለይ የትግራይን ሕዝብ ከኤርትራ ሕዝብ ነጥሎ የኢትዮጵያ ሕዝብ በትግራይ ሕዝብ ላይ እንዲዘምት እንዴት እንዳደረገ እናስታውሳለን። ያም ካለቀ በኋላ ስርዓቱ የተለያዩ የፖለቲካ ጉዳዮችን ነጣጥሎ እየወሰደ የአማራን ሕዝብ ከትግራይ ሕዝብ፣ የትግራይን ሕዝብ ከኦሮሚያ ሕዝብ ሲያጣላ የኖረበት ዋነኛው ምክንያቱ የዛን የቀውስን የመፍጠር ቀውስን ፋብሪኬት የማድረግ ስርዓት ወይንም ጥበብ የስልጣኑ መሰረት አድርጎ የያዘ መንግስት ስለነበረ ነው። ከ5 ዓመት በፊት ይሄ ለብዙ ሰው ግንዛቤ ነበር የሚል እምነት የለኝም። ከዛ በፊት ህብረተሰብ ከህብረተሰብ የጎንዮሽ ትግል ነበረው። አንዱ ህብረተሰብ ከአንዱ ህብረተሰብ ጋር እንኳን አይነጋገርም ነበር። ያ ግን ዛሬ ተቀይሯል። ዛሬ ከ5 ዓመት በፊት የነበረው አይነት ሁኔታ አይደለም ያለው። ስርዓቱ የሁሉም ህዝብ ጠላት እንጂ ያንድም ህዝብ ወዳጅ እንዳልሆነ፣ ለአንድም ህዝብ ያልቆመ እንደሆነ ግልጽ ነው ዛሬ። ሁሉም ግን ይሄን ተገንዝቦት ይሄን ስርዓት ወደ አንድ መተው ለማስወገድ የሚያስችል የፖለቲካ አደረጃጀት ብቃት ያለው ፍላጎት የሚታይበት ጉድለት ስላለ ይሄንን ትግል ወይም የህዝቡን ሰቆቃ የህዝቡን መከራ ትግሉን ተጠናክሮ ያንን ለማሟላት የሚያስችል አደረጃጀት መፈጠር እንዳለበት በመገንዘብ ነው የአብሮነት ኢትዮጵያ እየሰራ ያለው። ይሄ ማለት የአብሮነት ኢትዮጵያ ሀገር ቤት ውስጥ ያሉ ትግሎችን የሚቀነባበሩበትን ፕላትፎርም ፈጥሮ ይህንን ስርዓት ስለማስወገድ የሚያስችል አደረጃጀት ለመፍጠር ነው እና ያ መሆኑን ፕላትፎርሙን ፕሮቫይድ ወይንም አጋጣሚውን ፈጥሮ እንዲሰባሰቡ ለማድረግ እንጂ እዚህ ውስጥ የፖለቲካ አምቢሽን ያለው ስልጣን ወይንም ሌላ ጉዳይ ፍላጎት ያለው እንደሌለ በየአጋጣሚው የአብሮነት የዛ አይነት ፍላጎት እንደሌለው አቶ ልደቱም በተለያዩ ኢንተርቪዎች ገልጾታል። የአብሮነት ውስጥ ያቋቋም ነው። በዛ በማቋቋም ሂደት ውስጥ የነበሩ ሰዎች ሁሉ በሙሉ ዋን ቱ ዋንም በግሩፕም ፕሌጅ የተደራረግነው ነገር ነው። ስለዚህ መንግስት ስርዓቱ በሚፈርስበት ሰዓት ተዘጋጅቶ የሚጠብቅ መንግስት አይነት አይደለም። ይሄ እንዲታወቅ ይላል። ግን እንዳያችሁት በአብሮነት መግለጫችን ላይ ሲሰጥ 4-5 ነገሮች ለማካሄድ እቅድ አለ። አንደኛው ውጤታማ ሰላማዊ ህዝባዊ ቢተኝነትና ሁሉን አቀፍ የሽግግር ሂደት የሚያመጣ
ረቂቅ ሰነዶችን ማዘጋጀት፣ የሽግግር ስርዓትንና ትግሉን ወደ ግብ የሚያደርሱ ዶክመንቶች ማዘጋጀት፣ ጦርነት ይቁም፣ ግፋዊ አገዛዝ ይብቃ፣ የሽግግር ሂደት ይጀመር፣ ዘላቂ ሰላም ይስፈን በተሰኙ መሪ ሀሳቦች ላይ የሚያተኩር ዓለም አቀፍ የኢንተርኔት ትዕይንተ ህዝብ ማዘጋጀት፣ በዋሽንግተን ዲሲ እና በለንደን የሰላማዊ ሰልፍ ማዘጋጀት፣ ቋሚ የሆኑ የማህበራዊ መገናኛ ሚዲያዎችን ማደራጀት፣ ማስተዳደር፣ ጊዜና ሁኔታ ሲፈቅድ የድርጅቱ ስራ የሚመሩበት ቢሮ ያስፈልገዋል። እነዚህን ነገሮች ለማከናወን ደግሞ ከላይ የጠቀስኩትን ተግባራት ለማከናወን የገንዘብና ቁሳቁስ እርዳታ ያስፈልገዋል። በመግለጫው ላይ እንደሰማችሁት የገንዘብና ቁሳቁስ ማሰባሰብና ማደራጀት የኔ ኃላፊነት ነው። የተሰጠኝና ወዲጄ የተቀበልኩትን ኃላፊነትን ልወጣ የምችለው የአብሮነት ኢትዮጵያ የቆመለትን ዓላማ እቅድና ግብ የምትደግፉ ኢትዮጵያኖች በምትሰጡት ትብብርና ድጋፍ መጠን የተወሰነ ይሆናል። ስለሆነም የገንዘብና ቁሳቁስ እርዳታ ለማድረግ ፈቃደኛ የሆናችሁ ሁሉ በአብሮነት የኢትዮጵያ ኢሜይል አድሬስ ድጋፍ እንድትሰጡ ትብብራችሁን እንድትቀልሱ በዚህ አጋጣሚ መግለጽ ፈልጋለሁ። ልንሰራ የተዘጋጀንባቸው ስራዎች ጊዜ፣ ገንዘብና የሰው ኃይል የሚጠይቁ ስለሆነ በዚህ አጋጣሚ እንደው አጋጣሚውን ወስጄ ይሄን ለማሳሰብ ነው። በኢሜይል አድራሻችን የአብሮነት 2016@gmail.com ኮንታክት አድርጉን። ድጋፍ ልትሰጡ ፈቃደኞች ሆናችሁ ኢትዮጵያኖች። አመሰግናለሁ። መልካም ኢንጂነር ሙሉጌታ ነው። ያው ሙሉጌታ ነው የምልህ፣ ስራህን ጀምረሃል አንተ እዚሁ። በዚህ በጣም እናመሰግናለን። ያው እኛ የጎደለ ነገር አለ በዚህ ትግል ውስጥ። የሰላማዊ የፖለቲካ ምህዳር የሚባለው በኢትዮጵያ ውስጥ ሙሉ በሙሉ የተዘጋ ነው። ያ ሲዘጋ ደግሞ የትም ሀገር ሂዱ የተዘጋ እዛ ካለ ወጣ ብሎ ደግሞ መንቀሳቀስ ያለ ነገር ነው። በዛ ቦታ ላይ ያለውን ጉድለት ለመሙላት እንጂ የድርጅቶችን የፖለቲካ ድርጅቶችን ሌሎችም ድርጅቶችን ቦታ ለመውሰድ ፍላጎት እንደሌለን ነው የተነገረው። ሌሎች ጥያቄዎች ካሉ ለመመለስ ዝግጁ ነን። ሞገስም ብዙ ጥያቄዎች አሉን ብለህ ነበረ። መጠየቅ እችላለሁ? ክፍት ነው። እሺ፣ መልካም አለ። በጣም እሺ፣ በጣም አመሰግናለሁ። መልካም ሞላ ነኝ። ከሚዲያ ነው የመጣሁት። ጥያቄዎችን ለማቅረብ የመጣሁት በዚህ ስብስብ የተገኘሁት በጋዜጣዊ መግለጫው ጥያቄዎችን ለማዳመጥ እንዲሁም ለመከታተል ነው። እያዳመጥኩ የቆየሁት ምናልባት ይሄ ስብስብ ማን ነው ምንድን ነው የሚለውን ነገር ለመስማት ነው። ግን ስቲል ለእኔ ግልጽ አልሆነም። ጥያቄዎችን አጠር ለማድረግ ያክል ምንድን ነው ያሰባሰባችሁ ዓላማ ምንድን ነው? ሰፖርት ለማድረግ ትላላችሁ፣ ሌላ ጊዜ ደግሞ ህዝባዊ እምቢተኝነትን ለመፍጠርና ለውጥ ለማምጣትም ትላላችሁ። በእርግጥ ትክክለኛ ዓላማችሁ ምንድን ነው? ይህንን ጥያቄ የጠየቁበት ምክንያት አንደኛ ብዙዎቻችሁን በሌሎች ድርጅቶች እናውቃቸዋለን፣ በሚዲያዎች እናውቃቸዋለን። ምን አይነት አስተሳሰብ አላችሁ የሚለውን እናውቃቸዋለን። ወደ አብሮነት ኢትዮጵያ ስትመጡ ምንድን ነው ያሰባሰባችሁ ያቀራረባችሁ? ወይም ደግሞ ይሄ ሀሳብ አሰባስቦናል የምትሉት ምንድን ነው? ኢትዮጵያ ውስጥ ለውጥ ስለሚያስፈልግ ብቻ አይመስለኝም። ሁሉም ለውጥ ያስፈልጋል። ግን ዋናው ትርጉም የሚሰጠው ከለውጡ በኋላ ምንድን ነው የሚለው ነው እና በዛ ጉዳይ ተስማምታችሁ ነው ወይ አብራችሁ ለመስራት የተሰባሰባችሁት? ከተሰባሰባችሁት ዓላማችሁ ለእኛ ግልጽ አድርጉልን። ምክንያቱም በኢትዮጵያ ውስጥ ገለልተኛ ሰው አለ ብዬ አላምንም። በፖለቲካም፣ በጋዜጠኝነትም፣ በሌላም በማህበራትም በምንም ለሆነ ወገን ያደላ እንጂ ገለልተኛ ለኢትዮጵያውያን ለሁሉም ያስባል ብዬ የምጠብቀው እንደ ድርጅት እንደመዋቀር አለ ብዬ አላምንም። ሰው ከዛ አንጻር ምን ዓላማ ይዛችሁ የተሰባሰባችሁት የሚለውን ነገር ግልጽ ብታደርጉልን ጥሩ ነው። ምክንያቱም እኔ የምሰራው ፍሪ ፕሬስ ሚዲያ ነው። ለአማራ ህዝብ ድምፅ ይሆናል ብዬ የማስበው ሚዲያ ነው። እኔም በዛ ነው የቆየሁት። ገለልተኛ ጋዜጠኛ ነኝ ብዬ ራሴን አልጠራም። እንደ አማራ ህዝብ ደግሞ ሳየው የአማራ ህዝብ ላለፉት 35 ዓመታት በመዋቅር ደረጃ በተደገፈ መልኩ
የዘር ማጥፋት ወንጀል የሚፈጸምበት ህዝብ ነው።